How can Ethiopia not have master's program, PhD program in its own language, in its own history? መጀመሪያውን ሁለት አፍሪካዊ ሀገሮች ውስጥ PhD level training አስጀምረናል ማለት ነው። ማንኛውንም ግብ ብናስቀምጥ ሃርድ ወርክ ያስፈልጋል። ስሜ ብርሃኑ አበጋዝ ነው። የመጀመሪያ የድህረ ምረቃ ትምህርቴን የተማርኩት 4 ኪሎ ነበረ። ከዛ ለፈርዘር ኤጁኬሽን ወደ ዩናይትድ ስቴትስ ሄጄ PhD ያገኘሁኝ እና ቅድም እንዳልኩት የዛሬ 53 ዓመት ምናምን ተመልሼ መጣሁ እና 4 ኪሎ ማስተማር ጀመርን። ከ5-6 ዓመት የፖስት ግራጁዌት ፕሮግራም ጀመርን እና እስከ ለ22 ዓመት አስተምሬ በ1993 ዩኒቨርሲቲ ኦፍ ቦትስዋና ሄድኩና 16 ዓመት አስተማርኩ። ከዚያ በኋላ አፍሪካን አካደሚ ኦፍ ሳይንስስ I was actually headhunted. I was headhunted to head the African Academy of Sciences. So 2 terms, so each of 3 years ሰርቼ ከዛ I retired. ድህረ ምረቃ ትምህርት አንድ ሰባቲካል ሊቭ ወስጄ ቦስተን ዩኒቨርሲቲ አስተምር ነበረ። በዛን ጊዜ ፕሬዚደንቱ እዚህ ቢሮ የነበረው ዶክተር ዱሪ መሐመድ ነበረ። አካዴሚክ ቫይስ ፕሬዚደንቱ ቢልሊንግማን እንደፍሮ የሚባሉ ሎ ከዚህ የተመረቁ ነበሩ እና እኔ ስሄድ ለአንድ ዓመት ነበረ ሰባቲካል የወሰድኩት። ቦስተን ዩኒቨርሲቲ ስራዬን ሁኔታዬን ፈትሸው ለምን አትቆይም ለዚህ አስተማሪ አትሆንም ሲሉኝ አልፈልግም ብዬ መጣሁ እዚህ። ስለዚህ ይሄ ነው ኢምፕላይ ያደረገው እዛም ቢሆን ለግራጁዌት ፕሮግራም ሊያቆዩ ታስበው ነው የሚል ግምት ወስደው እኔ ዶክተር ዱሪ ሲያነጋግሩኝ እኔ አንቱ ልበል ግራጁዌት ፕሮግራም እዚህ መክፈት እንችላለን፣ ግን በኬሚስትሪ ነው የምንከፍተው። ያን ጊዜ አሁን ስማቸውን ባልጠራም ኢቨን በአማርኛ ማስተርስ PhD የሚያገኙት ካሊፎርኒያ እየሄዱ ብዙ ነበር የሚያገኙት። How can Ethiopia not have a master's program, PhD program in its own language, in its own history? እነዚህ are niche areas for which በእውቀታችን አንቱ የምንባልባቸው ሙያዎች ናቸው። እኔ ግን እነሱን አላጠናውም። ያጠናሁት ኬሚስትሪ ነው። ኬሚስትሪ አጥንቼ ግን ባለኝ በራስ መተማመን ልናደርገው እንችላለናል። እዛች ጋር እንደ አሮካሪያ ትር ያለች እዚያ አካባቢ እዚያ ጠራኝና ዶክተር ቢልልኝ ተጠሩ። አንተ የግራጁዌት ስኩል ሚኒ ሴኔት ቸርማን ብርሃኑ ጸሐፊ ይሁንና ጀምሩ ተባለ። በ1978 እንደዚህ ይመስለኛል ተወሰነ። and chemistry was the first department which was ready. the one ready ያደረገን ሌላም ነገር ነበረ። ኬሚስትሪ ሞሌኪለር ሳይንስ ነው። ሞሌኪለር ሳይንስ ሞሌኪውል በእጅ አይዳሰሱም፣ በአይን አይታዩም፣ መሳሪያ ያስፈልጋል። ስለዚህ ኬሚስትሪ ዲፓርትመንት በኬሚስትሪ ግራጁዌት ፕሮግራም ማካሄድ እንችላለን ሲል የመሳሪያ ትጥቁም ተሞልቶለት ነበር ማለት ነው። so that's how that started. ከዛ PhD ፕሮግራም ለምን ወደ ቨርቲካል አናሳድገውም ብለን PhD ፕሮግራም ጀመር። ዋናው ቻሌንጅ ያን ጊዜ ተማሪ ከየት እናገኛለን ነው። በግራጁዌት ትምህርት ልምድ የሌለን አሁን መተማመኑ እና እውቀቱ ቢኖርም ግን በተግባር አላሳየንም። ስለዚህ ተማሪዎች ውጭ ሀገር ሄደው ሊማሩ ስለሚፈልጉ ያን እድል አበላሽተው በእኛ ስር እንዲማሩ እነሱን አሳማኝ መሆን ትልቅ ጥያቄ ነበረው። ግን ማረሳው 2 ልጆች፣ አንደኛው ግዛቸው አለማየሁ፣ ሁለተኛው አሁን ፕሮፌሰር ወንድማገኝ ማሞ የሚያኮራ ስራ ሰርተው
በፒኤችዲ ተመረቁ። ትንሽ ለነሱም ኮንፊደንስ ከፍ እንዲል ሳንድዊች ፕሮግራም የሚባል ትምህርት የጊዜ ነው የታሰበውና የተጀመረው። ስለዚህ በኬሚስትሪ ሙያ የሚታተም ወርሃዊ መጽሔት አንደኛው ኤዲተር ቦን ነበር ያለው። እሱን ስንነግረው እኔ ኮአድቫይዘር ሆናለሁ። ስለዚህ ፕሮፌሰር ኤርሚያስ ኢትዮጵያዊ አድቫይዘር፣ ፕሮፌሰር ስተግሊሽ ኢሮፒያን ኮአድቫይዘር ሆነው ወንድማገኘን እየሞከሩ እኔም አንድ ፕሮፌሰር ስናት እስከሚባሉ ሰውዬ ኮአድቫይዘር ሆነው እንደሱ አድርገን ጀመርን። የሚያኮራ ስራ ሰርተው አሁን ማአት ፒኤችዲ ፕሮግራም በየክፍሉ ይሰጣል። እንዲሁ በነገራችን ላይ ቦትስዋናም ሲሄድ እዛም ፒኤችዲ እና ማስተርስ ተሰጥቶ አይታወቅም ነበረ። ፋና ወጊ ሁነን የመጀመሪያውን ሁለት አፍሪካዊ ሀገሮች ውስጥ ፒኤችዲ ሌቭል ትሬኒንግ አስጀምረናል ማለት ነው። አንድ ጥያቄ ላይ ተነሳው አንድ ተማሪ ፕሪንስተን ሄዶ ታምር ሰራ ያልኩሽ ተማሪ ጠይቆኝ ነበር። የአዲስ አበባ ዩኒቨርሲቲ ከአሜሪካን ዩኒቨርሲቲ ከአፍሪካ አይደለም ከአሜሪካን ዩኒቨርሲቲዎች ጋር እንደው ደረጃው ከየትኞቹ ጋር ይመጣጠናል የሚል ጥያቄ ነበር እና እኔ ለዛ አይነት ጥያቄ ዝግጅትም ትምህርትም አልነበረኝም። እኔ እንደዛ አይነት አናሊሲስ አልሰራም ነበር። ግን በአጠቃላይ ከነበረ ግንዛቤ ያልኩት አሜሪካ 400 ያህል ዩኒቨርሲቲዎች አሉ እና አንደኛ የሚባሉት ግን እና ሃርቫርድ፣ ኤምአይቲ፣ ካሊፎርኒያ እንደዚህ ናቸው እና አዲስ አበባ ዩኒቨርሲቲ ከቶፕ 10 አይሆንም፣ ግን እርግጠኛ ሁኝ የምናገረው ከቦቶም 10ም አይሆንም። እንደ አጋጣሚ ያ ልጅ ሄዶ ፕሪንስተን ያገኘው በመጀመሪያዎቹ 5 ወራት በየወሩ በሚሰጡ መገምገሚያ ፈተናዎች አንደኛ ሆኖ 5 ጊዜ ስለወጣ ማንም ያን ያህል እንደዛ አይነት ሬኮርድ የሰበረ ስለነበር የፕሪንስተን ዩኒቨርሲቲ ፕሬዚደንት ለአዲስ አበባ ዩኒቨርሲቲ ፕሬዚደንት እንደዚህ አይነት ታሪክ ሰርታችኋል፣ ልትኮሩ ይገባችኋል፣ ከየትም መጥቶ የማያውቅ አይነት ተማሪ ነው የላካችሁልን። ያን ጊዜ ለምሳሌ አንዳንድ ተማሪዎች ሪኮሜንዴሽን ሌተር ጽፍላቸውና እኔ ራሴ ከአሜሪካ ዩኒቨርሲቲ ስለሆነ ግራጁዌት ያደረኩት ይህንን ልጅ ስገመግመው ከኔ ያላነሰ ሊሰራ ይችላል። እኔም አንድ ነው በዚህ አጋጣሚ የምናገረው ጥሩ አስተማሪ ማለት እሱን የሚበልጡ ተማሪዎች የሚያሰለጥን ነው። አለበለዚያ ሀገሪቱ አታድግም። for progress it's important that we train students that supersede that go beyond our level እንደዛ አይነት እንደዛ ሁኔታ ስላለ የኢትዮጵያ ተማሪዎች እንደውም ብዙ በቂ ትጥቅ በሌለው ድርጅት ውስጥ ሰልጥነው ሌላ ሀገር ሄደው ሲወዳደሩ ይልቃሉ። ስለዚህ ኢንሄረንትሊ እንደው የኢትዮጵያን አእምሮ ልዩ ነገር አድርጌ እመለከታለሁ። ለተማሪዎች ትልቅ ከበሬታ አለኝ እና ጥሩ እድል ያለ የሚኖራቸው ይመስለኛል። ግን ማንኛውንም ግብ ብናስቀምጥ የዛ ግብ ለመድረስ አልጋ ባልጋ አይሆንም። ሃርድ ወርክ ያስፈልጋል። ፕላን ማድረግ ያስፈልጋል። ለዛ ፕላን ዝግጅት ማድረግ ያስፈልጋል። ተዘጋጅቶ ስራው ተጀምሮ 1 ዓመት ከመጣን በኋላ የት ነበር የት ደረስን? ይህ አካሄዳችን ወደፊት ወደ ላይ ነው የሚያነሳን ወይስ ወደ ታች ነው የሚያነሳን? ይህንን የአስፈላጊውን እርማት፣ ማስተካከያ፣ ድጋፍ፣ ማበረታታት እየተሰጠ ከተሄደ ምንም ሊደረስ የማይችል ግብ የለም የሚል እምነት አለኝ።